ሰላም እንዴት ናችሁ የዓለም አዳኝ ዩቲዩብ ተከታይ ቤተሰቦች? ዛሬ አንድ ከባድ ማስጠንቀቂያና ድንቅ ምክር ይዤላችሁ መጥቻለሁ። ርዕሱ ምን ይላል መሰላችሁ? ይህንን ጽሑፍ ወይም ቪዲዮ ካላየህ ፌስቡክ መጠቀምህን አቁም። አዎ፣ ምክንያቱም ዘመኑ የቸኩሎ የፈሰሰ በማያገባው የሚገባ እና በአቋራጭ ለመክበር የሚፈልግ ትውልድ ሆኗል። ዛሬ የምነግራችሁ ታሪክ ግን ሕይወታችሁን ይቀይራል። እስቲ 30 ብር ቢኖራችሁ ምን ታደርጉበታላችሁ? ሻይ፣ ቡና፣ ታክሲ። ይህ ሰው ግን በ30 ብር የገዛው ነገር ሕይወቱን፣ ትዳሩንና ሀብቱን ታደገለት። እንዴት? ተከተሉኝ። አንድ ባልና ሚስት ነበሩ። ባል ልጆቹን ለማሳደግ ወደ ሩቅ አገር ሄዶ ለዓመታት ሰርቶ ሲመለስ ቀጣሪዎቹ የሰጡት ደሞዝ ስንት መሰላችሁ? 30 ብር ብቻ። አስቡት፣ የዓመታት ድካም በ30 ብር። ሰውየው ግን ጠቢብ ነበር። ወደ ሀገሩ ሲመለስ መንገድ ላይ አንድ ሽማግሌ አግኝቶ ምክር ጠየቀ። ሽማግሌውም አንድ ምክር በ10 ብር አሉት። የለፋባትን 30 ብር ለእነዚህ 3 ምክሮች ሰጠ። ምክሮቹ ምንድን ናቸው? 1. አቋራጭ ነው ብለህ በማታውቀው መንገድ አትሂድ። 2. በማያገባህ አትግባ። 3. ክፉ ለማድረግ አትቸኩል። ሰውየው ገንዘብ የለውም፣ ምክር ብቻ ይዞ ጉዞ ጀመረ። በመንገድ ላይ ነጋዴዎች ና በአቋራጭ እንሂድ ሲሉት የሽማግሌው ምክር ትዝ አለው። አቋራጭ ነው ብለህ በማታውቀው መንገድ አትሂድ የሚለው። እምቢ ብሎ በዋናው መንገድ ሄደ። ኋላ ምን ተሰማ? እነዚያ በአቋራጭ የሄዱት ነጋዴዎች ተዘርፈው ተገደሉ። አያችሁ፣ የ10 ብር ምክር ሕይወቱን አተረፈችለት። ቀጠለና አንድ ቤት ለማደር ገባ። የቤቱ እመቤት ምግብ ልታቀርብ ስትወጣ መልኳ ሰውን አያስመስልም፣ በጣም ታስፈራለች። ይህቺ ሴት ምንድን ናት ብሎ ሊጠይቅ ሲል ሁለተኛው ምክር መጣ። በማያገባህ አትግባ። ዝም አለ። ጠዋት የቤቱ ጌታ ምን አለው መሰላችሁ? ስለ ሚስቴ መልክ የጠየቁና የገቡ ሁሉ ተገድለው ጓሮ አጽማቸው አለ። አንተ ግን በማያገባህ ስላልገባ የሀብቴን 1/4 ሰጥቼብሃለሁ አለው። ኦ አምላኬ! በማያገባው አለመግባት ሕይወትም ሀብትም ሰጠችው። አሁን ወደ ቤቱ ደርሷል። ሌሊት ነው። በሩን ገፋ ሲል ሚስቱ ከ2 ጎረምሶች ጋር አልጋ ላይ ተኝታለች። ደም በደም ሆነ። ያን የሰጠችው ሀብታም የሰጠውን 1/4 ንብረት ለልጆቹ ሊያወርስ አስቦ የመጣው ሰው ድንጋይ አንስቶ ሚስቱንና ጎረምሶቹን ሊጨፍልቃቸው ፈለገ። ግን ሦስተኛው ምክር ትዝ አለው። ክፉ ለማድረግ አትቸኩል። ድንጋዩን ጣለና ውጭ አደረ። ጠዋት ሲነጋ ሚስቱ ባሏን ስታይ እልል አለች። እነዛ አብረዋት የተኙት ጎረምሶች ማን እንደሆኑ ታውቃላችሁ? እሱ ጥሏቸው የሄደው አሁን አድገው ወጣት የሆኑት የገዛ ልጆቹ ናቸው። ወገኖቼ፣ ዛሬ ይህንን ምክር ለምን እንደነገርኳችሁ ታውቃላችሁ? 1. ለስኬት አቋራጭ የለም። ሎተሪ፣ ስርቆት ወይም አቋራጭ መንገድ ፍለጋ ብዙዎች ጠፍተዋል። በምታውቁት የእውነት መንገድ ብቻ ተጓዙ። 2. በማያገባችሁ አትግቡ። በተለይ በሶሻል ሚዲያ፣ በፌስቡክ፣ በቲክቶክ ስለማናውቀው ሰው፣ ስለማናውቀው ጉዳይ ኮሜንት ለመስጠት አንቸኩል። ብዙዎች በአፋቸው ጠፍተዋል። 3. ለመፍረድ አትቸኩሉ። ያ ሰውዬ ቢቸኩል ኖሮ ሚስቱንና ልጆቹን ገድሎ ራሱንም ገድሎ ታሪኩ በሐዘን ይዘጋ ነበር። ስሜታዊነት ይቅርብን። ይህ ምክር የገባው እስቲ ኮሜንት ላይ አልቸኩልም ብሎ ይጻፍ። ቪዲዮውን ላይክ፣ ሼር በማድረግ ለሌሎች አስተምሩ። በሌላ ቪዲዮ እስከምንገናኝ ቸር ያሰማን።